አታሳልፈው። ሼር ላይክ አድርግ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ይህም መልካም የምስራች ነው። ሰበር ዜና ነው። ሃሌሉያ። ይህም የእግዚአብሔር ቃል ነው። እንዲህ ይላል፣ የያሪኮ ቅጥር መውደቅ የሰው ጥረት ሳይሆን የእግዚአብሔር ኃይል ውጤት ነው። ሃሌሉያ። ዛሬም እንደ ያሪኮ ቅጥር ሆኖ አላሳልፍም የምል በፊታቸው የቆመ የተገተረ የሚወድቀው በእግዚአብሔር ኃይል ነው። ሃሌሉያ። ቃሉን በማወጅ ቃሉን በማመን በመጸለይ ሃሌሉያ፣ በጸሎት ኃይል ሃሌሉያ። እምነት ማለት ዝም ብሎ ማመን ብቻ ሳይሆን እግዚአብሔር ባዘዘው መንገድ መመላለስ መታዘዝ ነው። እግዚአብሔርን ታዘዙ። እንደ ያሪኮ ቅጥር የሆነ እግዚአብሔር ሂድ ባለው መንገድ ላይ ሂዱ። እንደ ያሪኮ ቅጥር የሆነ በፊታቸው የቆመ ይወድቃል፣ ይፈርሳል። ልክ እስራኤላውያን ወደ ከነዓን ምድር በገቡ ጊዜ ነው። ይሄ ከነዓን ከተማይቱ ማርና ወተት እንደሚታፈስበት ከተማ ገብቶ እንዳይወርሱ በሰላም እንዳይኖሩ አጥር ሆነ፣ እንቅፋት ሆነ። ነገር ግን አለ እግዚአብሔር ልጆች የእስራኤል ልጆች እግዚአብሔርን በመስማት እግዚአብሔርን በመታዘዝ የእግዚአብሔርን ቃል በመስማት በመሪው በኢያሱ ምክንያት ሃሌሉያ ራዳ ባጋዳላ ቦራሳ ካታኒያ እግዚአብሔር ልክ ማለት ነው አመነው። ከዛ በኋላ ዝም ብሎ አይደለም እምነታቸው እግዚአብሔር ባዘዘው መንገድ መመላለስ፣ ምሪትን መጠበቅ፣ ድምፁን መስማት፣ እግዚአብሔር አድርግ ያለውን ማድረግ ራላዳላ ባጋዲና ማካቶሪያ። ስለዚህ መታዘዝ ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለናዝሬቱ ጌታ ለኢየሱስ ሲሆን ኦራዲላ ባጋዲ ጃባራ ላሮናማ። ይሄ ማለት 7 ቀን የምለው ራሱ 7 ቀን አገላለጽ። ይሄ ማለት በዕብራይስጥ ቋንቋ ምንድን ነው የሚለው? ይህ ቁጥር በመጽሐፍ ቅዱስ ውስጥ ፍጹምነትና የእግዚአብሔርን ሙሉ ስራ ያሳያል። ሙሉ ስራ ሙሉ ቁጥር እንደሆነ ክብር ለኢየሱስ ሲሆን እምነት ደግሞ በእግዚአብሔር ቃል ላይ መደገፍና እርሱ ሙሉ በሙሉ መታመን ነው። ሃሌሉያ። ሙሉ በሙሉ በእግዚአብሔር ቃል ላይ መደገፍ፣ ቃሉን መደገፍ አለ መታመን ሙሉ በሙሉ ሮስኮቶሎቦኒያ። ስለዚህ በህይወታችን ውስጥ እንደ ያሪኮ ቅጥር የሆነ ትልልቅ መሰናክሎች ሲገጥሙ በራሳችን ኃይል ከሚታገል ይልቅ የእግዚአብሔርን ቃል በመታዘዝ መጽናት አለብን። ከዛ በኋላ ያሪኮ ቅጥር ይወድቃል። ሃሌሉያ። እግዚአብሔር አንዳንድ ጊዜ የምንጠብቀው ውጤት እንዲመጣ ረጅም ጊዜ እንደ 7 ቀን እንድንጠብቅና እንድንታዘዝ ሊጠይቅ ይችላል። የእግዚአብሔርን መንገድ መከተል ከንቱ መስሎ ብታይም በመጨረሻው ድል የሚገኘው በእርሱ ቃል መታመን ነው። ሃሌሉያ። በመታመን ነው። ስለዚህ የያሪኮ ቅጥር የወደቀበት ቀን የእስራኤል ልጆች ትልቅ ድል ሆነ። ድሉ የሰጠው እግዚአብሔር ነው። ስለዚህ ያዕቆብ መልእክት 2:22 ላይ እንደተነገረው እምነት ከስራ ጋር አብሮ እንደሚሰራ ይናገራል። ኢየሱስ ጌታ ነው። ሐዋርያ ጳውሎስ ደግሞ 2ኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ የጦር መሳሪያችን ስጋ አይደለም ይላል። የጦር መሳሪያ ስጋ አይደለም ይላል፣ መንፈሳዊ። ሃሌሉያ። በመንፈስ ቅዱስ ነው። በመንፈስ ቅዱስ ኃይል ነው። እግዚአብሔርን ቃል መስማት፣ በቃሉ መደገፍ፣ መታዘዝ። ሃሌሉያ። ማድረግ አድርግ ያለውን ማድረግ ባህዳላ ቢራላ ዲና ማንዳ ስም ይባረክ። እግዚአብሔርን በመታዘዝ ዛሬም በዚህ ዘመን ሃሌሉያ በኢትዮጵያ ምድር ላይ እንደ ያሪኮ ቅጥር ሆኖ በፊታቸው እየተገተረ የእግዚአብሔርን ቃል በመደገፍ በእግዚአብሔር ቃል ላይ ተደግፋችሁ በእምነት እግዚአብሔርን ቃል ካመናችሁ ከታዘዛችሁ ከዚህ ማታ ጀምሮ በኢየሱስ ክርስቶስ ስም የያሪኮ ቅጥር ከፊታቸው ላይ ይወድቃል። ሃሌሉያ። ማለት እግዚአብሔር ቃል በመታዘዝ እነሱ ወደዛ ከተማ ሲገቡ ከእስራኤል ልጆች የተነሳ ይላል ያሪኮ ከተማ ተዘግታ ነበር ይላል። የሚወጣም አልነበረም የሚገባም አልነበረ ይላል። መግባትም አልችሉም መውጣትም እስከማይችል ድረስ የእግዚአብሔር ኃይል ከተማይቷን ተቆጣጠረ። ዛሬም እግዚአብሔርን ድምፅ ቃሉን ሰምቶ የሚታዘዝ እንደዚህ ነው። በጠላት መንደር ላይ የጠላት እንዳይገባ እንዳይወጣ ዘጉበት። ሃሌሉያ። ቃሉን በመታመን እግዚአብሔርን በማመን። ስለዚህ እግዚአብሔርን እመኑ። ነገር ቆየ ዘገየ የምትሉት እግዚአብሔር ለምን ቆየ ብላችሁ ተስፋ አትቁረጡ። ይህ ያሪኮ ቀላል ከተማ አይደለም። የእስራኤል ልጆች እንቅፋት ሆኖ ነበረ። እግዚአብሔር ግን ክብሩን ገለጠ። ክብር ለኢየሱስ ነው።
ወደ እግዚአብሔር ወደ ተነገረው ከተማ መግባት ሆነ። ገቡ፣ ወረሱ። ወተትና ማር ወደምታፈሰስበት ከተማ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ታላቅ አምላክ ነው። ኦራዲ ላባጋዳና ማያላ ቦራስ። ይሄ እምነት ያለ ስራ የሞተ ነው ይላል የምለውን ቃል ያጠነክራል። ደግሞ ቅጥሩ የፈረሰው እስራኤላውያን በጩኸት ወይም በጦር መሳሪያ ሳይሆን በእግዚአብሔር ትእዛዝ በመታዘዛቸው ነው። እግዚአብሔርን ታዘዙ፣ የጠላት ቅጥር ይፈርሳል። ፈረሰ በሉት። የጠላት ቅጥር ፈረሰ በሉት። እግዚአብሔርን በመታዘዝ የጠላት ቅጥር ይፈርሳል። ፈረሰ። ዛሬ በሕይወታቸው ላይ ከመንገዳቸው ላይ ፈረሰ። ከስራ ቦታ ላይ ከመስሪያ ቤት አጥር የሆነ ፈረሰ። ከቤተ ክርስቲያን ላይ ፈረሰ። ፍረስ በኢየሱስ ስም። ፍረስ በኢየሱስ ስም። ፍረስ በኢየሱስ ስም። ፍረስ። ካርዴላ ባናማ ያላቦት አባቱ ያመሰግንሃለሁ። ክብር ያገኛቸው በኢየሱስ ስም። ሃሌሉያ።